አሁን አዩ 1 ሚሊዮን ብር ካልተሰጠኝ 2 ሚሊዮን ብር ካልተሰጠኝ አልወልድም ብለሃለች። ግን የወለድካቸው ቆንጆ ልጆች አሉ ከሱመያ ሰይድም እነግርሃለሁ ሁሉንም ነገር አጠገባችሁ ቁጭ ብዬ ምንም እንደማያክሰው ሆኜ እስከዛሬ ሳይ የነበረው ዝም ጣልቃ አልገባም ብዬ ስላሰብኩ ነው እንጂ ጣልቃ መግባት አቅቶኝ አይደለም። ነገር ይልክልኩ እና ሱመያና ሰይድ አንድ ላይ መሆን አለባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ሁዳን ይዣት መጥቻለሁ። ባልኩት መሰረት ሁዳን ማድረግ የምችለው ይሄን ቻናል ከፍቼ መስጠት ነው። እናንተ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ አሳድጉልኝ። እንደማላፍርባችሁ እርግጠኛ ነኝ። ራስሽን አስተዋውቂ በቻናልሽ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ ሁዳ ሀቢብ ይባላል። ይሄ አዲስ ቻናል ከፍቻለሁ እንግዲህ በኡመር ምክንያት። እንግዲህ ያዩ በጣም የልብ ጓደኛዋ ነበርኩኝ እና ካዩ ጋር የሆነ ስራ እንሰራ ነበር። ያው እኔ ብዙ ከሷ ጋር ነበር አብረን ስራ ምንሰራው እና በአንድ አጋጣሚ ኡመርን አግኝቼው ስላዩ ትንሽ ነገር ነግሬው ነበርና በዛ ምክንያት ከአዩ ጋር ልንራራቅ ችለናል። ተራርቀናል። እንደ ድሮ አይደለንም። ስራውንም አስቆማኛለች። አብረን እየሰራን የነበረውን ስራ ዘግታብኛለች እና ኡመር በዚህ ቻናል አግዝሻለሁ ብሎ ቃል በገባልኝ መሰረት ይሄው አሁን ይሄንን ዩቲዩብ ቻናል ከፍቶልኛል። ሶ እንድታግዙኝ ሰብስክራይብ፣ ላይክ ያደረጋችሁ ተከታተሉኝ። ብዙ መረጃዎችን አቀርብላችኋለሁ እና ብዙ ነገሬን ነው አዩ ያበላሸችብኝ። ሶ የኔን ህይወት አበላሽታ እኔ እሷን ህይወት ማላበላሽበት ምንም ምክንያት የለኝም። በዚህ አጋጣሚ ሱመያ በጣም ጥሩ ሴት ናት። አዩ ብዙ ነገሬን አበላሽታብኛለች ማለት እኔ ብዙ ነገር አብረን ስንተጋገዝ የነበረው ከሰይድም በፊት ነበር የምንተዋወቀው። ሰይድ ሳይመጣም በፊት ነው ብዙ ነገር። በዛን ጊዜ እንደውም በጣም እንዋደድ ነበረ። ምክንያቱም እንደዚህ በጣም ትልልቅ ገንዘቦችን አታገኝም ነበር። ገንዘብ ሲመጣ ሰው ይራራቃልና ይሸሻል ማለት አንዱ ሁለቱም እኩል የሚያገኙ ቢሆን አሪፍ ነበር። ግን ለየብቻ ስለሆነ የሚያገኙት እኔ አላገኝም፣ እሷ ታገኛለች። እኔ የሷ ጥገኛ ነበርኩኝ። ለዛ በጣም ብዙ ነገሮችን ታደርግ ነበረ። አሁን ደግሞ የባሰ ገንዘብ ስታገኝ ጭራሽ በቃ በጣም ሸሸችኝ ምናምን። ሱመያ ግን ያው እኔ ከሱመያ ጋር ብዙ ማለቀራረብም፣ ግን ሱመያ ስላዩ በደንብ ምነግርሽ ነገሮች አሉ። ብዙ ነገር ነግርሻለሁ፣ ሰይድም እነግርሃለሁ ሁሉንም ነገር አጠገባችሁ ቁጭ ብዬ ምንም እንደማያክሰው ሆኜ እስከዛሬ ሳይ የነበረው ዝም ጣልቃ አልገባም ብዬ ስላሰብኩ ነው እንጂ ጣልቃ መግባት አቅቶኝ አይደለም። ነገር ይልክልኩ እና ሰይድ ራስህንም በምታወጣው መንገድ ታወጣለህ። አላህ ሲፈቅድ ነው ሁሉም ነገር የሚሆነው። በርግጥ አሁን እኛ እንደዚህ ስለተረባረብን ስለተቻኮልን ቁርአን ቤት ስላለ አይደለም። ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። አዩ ግን ከአቅም በላይ የሆነ ነገር አስደርጋባለች። ነቃ ለማለት ሞክር። ለሷ ሳይሆን አሁን አዩ 1 ሚሊዮን ብር ካልተሰጠኝ 2 ሚሊዮን ብር ካልተሰጠኝ አልወልድም ብለሃለች። ግን የወለድካቸው ቆንጆ ልጆች አሉ ከሱመያ እና እነሱ ናቸው የሚበልጡብህ። ከአዩ የምትወልደው ልጅ ብትወልድ ራሱ ሰላምህን ነው የምታሳጣህ የባሰ አሁን ካለህበት ሁኔታ ማለት ነው። እና ራስን በሚችለው መንገድ ለማስወጣት ሞክር ነው እኔ እንደ እህት የምመክርህ። በእርግጥ ሰይድም ጥሩ ነበር አብረን በነበርንበት ሰዓት ለኔም የሆነ ነገሮችን ሰፖርት ያደርገኛል ስለሚያውቅ የነበርኩበትን ሁኔታ። አዩ ግን በጣም ከባድ ሰው ነሽ በጣም። እና ዛሬ ገንዘብ ሲመጣ ተቀየርሽ፣ ሁሉ ነገር ቀያየርሽ፣ ማንነትሽን ሁላ እያሳጣሽ ነው ካለሽበት መጨረሻ። ሚስጥሩን ራሱ ታውጪ የቻልሽበት ምክንያት ስለዚህ ነው። አዎ በጣም ተቀያየራብሻለች ማለት ነው። አንተ ማለት በፊት ያለኔ ምሳ እዛ አትበላም ነበር። ምሳ ራሱ ቢኖር አንበላም ተለያይተን። በፊት ቤት ድረስ መታ ነይ ለምን ርቦሽ ትተኛለሽ ብላ ጎትታ ይዛኝ ወጣ። አብረን ነበር የምንበላው። አንድ እንጀራ ምንም ይሁን አብረን ነው የምንቀምሰው፣ አብረን ነው የምንሰራው። አሁን ግን በቃ ወይኔ እኔ ሰው እንደዚህ ይቀየራል ብዬ በተለይ አዩ የምትቀየርብኝ ሁላ አይመስለኝም ነበረ በጣም ስለማምናት። አሁን ግን በጣም ትልልቅ ገንዘቦችን ነው እሷ የምትነካው። ለዛ ተኛበታለች ሁላ አንዳንዴ ሰይድ የሌለ ጊዜ አንጥፌ ልተኛበት እኔ ምን አንቺ እዚህ ጋር ተኝ እንዴ አላምርም ብር ላይ ምናምን ሆኜ ትለኛለች። እና ብር ላይ ስትሆኚ ልክ ነሽ ታምሪያለሽ። ብር የሌለው ሰው አያምርም። እውነትሽን ነው። ግን ያንቺ ከፋ በጣም በዛ፣ ገደቡን አለፈ እንጂ መጨረሻው ሞት ነው። ሌላ ምንም የለውም። በቃ በጣም ከአቅም በላይ ሆነ የሷ ደግሞ እንጂ ባይሆን እኮ አሁን ተደባዳቢ ነች። ስታወሪ እንደዚህ ትደበድበኛለች ብለሽ ታስበኛለች። ለጸብማ አንተ ወደ ገጠር የሄድክ ጊዜ አንተን ያስፈለገችክ የነበርክች ሰዓት በነገራችሁ ላይ የነገረችኝ እሷ ነች። ይሄንን ሚስጥር
እሷ ነች ቀጥታ ሰዎች መላኳን እሷን ያሳወቀችኝ ያተረፈችኝም እሷ ነች ያልኳችሁ እሷ ነች። በቃ ማለት መጀመሪያ እኔ የሰውን ሚስጥር መጠበቅ ግዴታ ስለሆነ ምንም ነገር አላወጣውም ነበር። ግን አሁንም እጅግ በጣም ላመሰግናት የምፈልገው የላከችብኝ ሰዓት ሰዎቹን እሷን ያሳወቀችኝ ራሴን እንድጠብቅ በጣም የከፋ ነገር ልትፈጥር እንደነበረ ቀድማ ያሳወቀችኝ እሷ ነች። በጣም ነው የማመሰግነው። አይዘው እንትን መደብደብ ብቻ አይደለም የላከችብክ ባሁኑ ገጠር ሄድኩ ዛሬ። አዎ 3 ጊዜ ነው ለጊዜ አስደብድባለች አይደል? አዩ አሁን ግን የመጨረሻ ባረስ ሲፈልጉክ የነበሩ ሰዎች ለዛ ነው እኔ አነፍንፌ ሮጬ መጥቼ የነገርኩ እስከሞት ነበረ ይሄንን ነገር ምክንያቱም በጣም ሰላማን አሳጣት። እኔም አሁን ተጨመርኩኝ ሚስጥሮቹን በማውጣት ያለችበትን ሁኔታ በደንብ ተከታትሎ በመናገር እኔም አሁን ተጨመርኩኝና በቃ ከአቅሟ በላይ ሆነባት። እሷ ሌላ ሰዎች የሚያወሩትን አትስማ፣ ሌሎች ሰዎች የሚናገሩትን ምናምን የምትለው ሌሎች ሰዎችን ወሬ ሲሰማ ትኩረቱ ወደዛ ይሰረቃል። እሷ የምትፈልገው አጠገቡ ሆኖ በቃ አቃጣሪዎች ናቸው እንደዛ የሚሉት። አዎ ቪዲዮን አይተኸው የለ አላየኸው? አይቼዋለሁ። አቃጣሪዎች የወሬኞች ያቃጣሪዎች ወሬ ነው አለች። እንግዲህ በተጨባጭ ይሄው አጠገቧ በቅርቧ ያለች በጣም ቤስት ጓደኛዋ እየመሰከረች ነው። እንግዲህ ያው ብሩን እንደወደድሽ ቀጥይ፣ እኛም ደግሞ ሚስጥሯን እየሰበሰብን በማውጣት እንቀጥላለን ማለት ነው። ሰብስክራይብ አድርጉላት፣ ሁዳን አሳድጉልኝ። እንደማታሳፍሩኝ ደግሞ እርግጠኛ ነኝ። አንቺ መናገር የምትፈልጊው ነገር ካለ ያዩ ነገር ቀረ የምትይውን ቀስ በቀስ ሁሉም ነገር ቀስ ያለ ሁሉም ነገር መውጣቱ አይቀርም። እናንተ ብቻ ሰብስክራይብ አድርጉ እና በዚህ አጋጣሚ ሳልናገር ማለፍ የምፈልገው ነገር አለ። ኡመርን በጣም አመሰግናለሁ። ሰፖርት እያደረገኝ ነበረ፣ በብዙ ነገር በጣም እያገዘኝ ነበረ። ከጎኔ ሆኖ ሁሉንም ነገሮች እንደ ወንድም በቃ እንደ ቤተሰብ በጣም ብዙ ነገር ሰፖርት እያደረገልኝ ነበር። አሁን ደግሞ ዩቲዩብ ቻናል ከፍቶልኝ ብዙ ነገር እያደረገልኝ ይገኛል። በጣም አመሰግናለሁ። በዚህ አጋጣሚ ስለተባበርከኝ ስላገዝከኝ ምን አደረኩልሽ? እኔ አሁን ቤተሰቦች አሉ እነሱ ሰፖርት ያደርጉሻል። እኔ ነኝ ከልብ የማመሰግነው። እኔ ጥሩ ሚስጥር እየነገርሽኝ ያለሽ አንቺ ነሽ። አሁንም ወጥረን የምንይዛት የሆነ ታሪክ መስራት አለብን። ታሪክ እንሰራለን። ሱመያና ሰይድ አንድ ላይ መሆን አለባቸው። አዩ መጨረሻዋ የሰውን ህይወት ገደል ነው የምከተው ወይ ማጥፋት ነው። ምን እናደርጋለን? ስለዚህ እናለያያለን። ሰላማችሁ ብዝት ይበል። በጣም ነው የምወዳችሁ። አመሰግናለሁ። ሰብስክራይብ እንደምታረጉልኝ ሰላም ሁኑልኝ። ተማመናለሁ። ሰላም ሁኑልኝ። ሰላም